ውድና የተከበራችሁ የወራይመኑ ሚዲያ ቤተሰቦች እንግዲህ ይሄ የእናት በጎ አድራጎት መረዳጃ ማህበር የሚሰራቸው ተግባሮች ነው። እንግዲህ ከዚህ ተግባሮች ውስጥ በውጭም በውስጥም በአገር ውስጥም ያላችሁ ማንኛቸውም ማህበረሰብ የሚረባረብበት ለመልካምና ለበጎ ስራ አላማ የሚውል ማለት ነው። ሰላም ጤና ይስጥልን። ውድና የተከበራችሁ የእናት በጎ አድራጎት መረዳጃ ማህበር እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ እውነት ለመናገር ብዙ እህቶች ብዙ ወንድሞች ድጋፍ ስታደርጉ የነበረው ለአርሶ አደሩ ዳውድ አሊ ከድጆ ማለት ነው። እንግዲህ ቤቱ ተሰርቷል ኦልሬዲ። ካሁን በፊት ደሴ የእናት በጎ አድራጎት አመራሮችም ባሉበት ሌሎች አባላቶችም በተገኙበት ደሴ ላይ ተገናኝተን ቆርቆሮና ሚስማሩ እንዲሁ ገዝተን 60 ቆርቆሮ ነበር የገዛ ነው። አሁን ደግሞ ተጨማሪ 7 ቆርቆሮ ተጨምሯል ማለት ነው። ሚስማርም እንደዚሁ አንድ ባኮ ተጨምሯል ማለት ነው። በባለፈው ካደረስኳችሁ መረጃ ውጭ ማለት ነው። እንግዲህ ያ ማለት 12 ባኮ ሚስማርና ወደ 67 ቆርቆሮ ነው። ኦልሬዲ ይሄ ነው እንግዲህ ያለው መረጃ። ቤቱ ተሰርቷል። ከፈፍም እንደዚሁ ጣውላ ማለት ነው። እነዚህ ከፈፎችም ተገዝተዋል። ቤቱን እንግዲህ በቀጣይ ሂደን የምናሳያችሁ ይሆናል ማለት ነው። ቦታው ላይ እንግዲህ ፕሮግራም ይዘዋል ይመስለኛል። የቀበሌ አመራሮች ባሉበት እንዲሁም የቀበሌ ወጣቶች ባሉበት ማለት እናት በጎ አድራጎት ለብዙ ወጣቶች አርአያ ነው። ብዙ ወጣቶችን በጎነት ያስተምራል ብለን ስለምናምን እኛም ስለዚህ ከትምህርት ቤት እንዲሁ ርዕሰ መምህራኖች ተማሪዎችም ጋር መወያየት መገናኘት ይጠበቅብናል። በጎነት ከምንድን ነው የሚጀምረው? እንዴት ነው በጎ የሆነ ትውልድ ለማፍራት የሚለውንም እዛው ፕሮግራማችን ላይ የምታዩት ይሆናል። እንግዲህ አባት ዳውድ አሊ ብዙ እህቶች በአረብ ሀገር የሚኖሩ እንዲሁም ወንድሞችም ጭምር ሲያወጡለት ቆይተዋል። ነገር ግን በሰዓቱ እንግዲህ አባት ዳውድ አሊ ሁሉንም የማህበረሰብ ክፍሎች ለሱ ድጋፍ ያደረጉ ብዙ እህቶችን ላይቭ ላይ ገብቶም አመስግኗል። እንግዲህ ፈጣሪ ይስጥልኝ ጀዛችሁን አላህ ይክፈልልኝ ብሎ ዱዓ አድርጓል። አባታችን እንግዲህ በቀጣይም ድጋፍ ያስፈልገዋል። ቤት እንግዲህ መሰራት ማለት ባዶ ቤት ነው። ስለዚህ ብዙ ድጋፎች ያስፈልጉታል። ድጋፉ ይቀጥላል። እንግዲህ መልካም እህቶች እኛም ከልብ እናመሰግናለን። በተለይ እኔ ጋር እዚህ ጋር ሚዲያ ላይ ገብታችሁ ድጋፍ ላደረጋችሁ ለእህቶቼ ተንኪው